ሰላም እንዴት ናችሁ? ሰላም ናችሁ ወይ? እንኳን ወደዚህ ዩቲዩብ ቻናል ሰላም መጣችሁ። ቤት ይባላል። ለማታውቁኝ ባለትዳርና የአንድ ወንድ ልጅ እናት ነኝ። በዚህ የዩቲዩብ ቻናል ላይ እንግዲህ ስለ እናትነት አስደናቂና እውነተኛ ጉዞዎች የምንወያይበት የምንነጋገርበት ቻናል ነው። እንደዚህ አይነት ኮንተንት የሚመቻችሁ ሰብስክራይብ አድርጋችሁ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ ላይክ፣ ኮሜንት፣ ሼር በማድረግ ልታበረታቱኝ ትችላላችሁ። ለዛሬ የማነሳላችሁ ቶፒክ ማንም ሰው አውርቶት የማያውቀው ማንም ሰው ነክቶት ስለማያውቀው ጉዳይ ነው። እሱም ደግሞ የእናት ጡትን መመገብ። አንዳንድ ሰው የእናት ጡትን መመገብ ቀላል አድርጎ የሚያስበው ሰው ስላለ ስለዛ ስለ እናት ጡትን መመገብ እውነታዎች የምንወያይ ወይም የምንነጋገር ይሆናል። ይህን ቪዲዮ ጨርሳችሁትና ለሚጠቅማቸው ሰዎች ወይም ደግሞ ሊታዩበት ይችላሉ ብላችሁ ለምታስቡ ሰዎች ሼር ማድረግ ትችላላችሁ። ሰው ወደ ቪዲዮአችን እንግዲህ ያው ጡትን መመገብ አንዳንድ ሰው በጣም እድለኛ ከሆነሽ አንቺ ጡትሽን ነው የምትመግቢው እና ይሄ በጣም እድለኝነት ነው። ምክንያቱም ምንም ወጪ አታወጪም፣ በነፃ ነው። እንዲሁም ደግሞ በቀላሉ ሊገኝ የሚችል ነገር ነው። ልጅሽ መመገብ ሲፈልግ አውጥተሽ መመገብ ብቻ ነው የሚጠበቅብሽ ብለው ያስባሉ። አይሰማም። ቀላል ብቻ ነው አይደለም የሚመስለው። ነገር ግን እንደ እውነታው ከሆነ ጡትን መመገብ ቀላል ስራ አይደለም። እንደውም በጣም ከባድ ከሆነው ስራዎች ውስጥ አንዱ ነው የሚሆነው። ጉልበት ያሟጥጣል፣ ሰውነትን ያደክማል፣ እንቅልፍን ይሰርቃል። ስፔሻሊ ይሄ ሌሊት ላይ የምታጠባና ሌሊት የምታጠባና የምር አትተኛም። አይኖቿ ሊዘጉ ይችላሉ። ይሄ እንደተኛች መስሎ ሊታያችሁ ይችላል። ነገር ግን አትተኛም። እንቅልፍ አትተኛም። ሊተኛች ይመስለናል እንጂ አትተኛም። ምክንያቱም መላ ሰውነቷ በስራ ላይ ነው የሚሆነው። ልትተኛ አትችልም፣ መላ ሰውነቷ ስራ ላይ ሆኖ። ያ ደግሞ የጀርባ ህመምን ያመጣል፣ ሰውነትን ያሳምማል፣ እንዲሁም ደግሞ ጡቶቿን ያማታል። ግን ደግሞ ምርጫ የላትምና ልጇ በፈለገ ሰዓት ላይ መመገብ ግዴታዋ ስለሆነ በየትኛውም አይነት ጊዜ ውስጥ ብትሆን ልጇን ለመመገብ ሬዲ ነው የምትሆን። የምታበስለው ምግብ ቢሆን፣ የምትሰራቸው ስራዎች ቢሆኑ፣ እረፍት ላይ እንኳን ብትሆን፣ ምንም ላይ ብትሆን መጠበቅ ይችላል ብላ ነው የምትነሳው። ምክንያቱም ልጇ እንደሚቀድም ስለምታውቅ ማለት ነው። ሌላው የምትፈልገውን መልበስ አትችልም። ምክንያቱም ደግሞ ልጇን ጡት የምትመግብ እናት ለዛ ለመመገብ እንደሚመቻት አይነት ቀላል የሆነ ልብስ ነው መልበስ የምትችለው። ሌሎች ልብሶችን መልበስ ይሄ የፈለገችውን አይነት ልብስ መልበስ አትችልም። ይሄ ራሱን የቻለ ስትራግል ነው። ሌላው ነገር ምግብ በጣም መመገብ አትችልም። ላይክ ሰውነቴ ጨምሮብኛል ብላ እንትን ማድረግ አትችልም። ምግብ መምረጥ አትችልም። ምክንያቱም በየሰዓቱ ወይም ደግሞ በየጊዜው ነው ሊረዋት የሚችለውና የምትበላው ግዴታ ስለሆነባት ማለት ነው። አዎ የጡት ወተት በጣም ሊሆን ይችላል። ነገር ግን ደግሞ የምትከፍለው ዋጋ ሰውነቷን፣ እንቅልፏን፣ ጊዜዋን እንዲሁም ደግሞ አንዳንድ ጊዜ ስሜቷንም ጭምር ነው። አንዳንድ ጊዜ ለእሷ የቀረ ምንም ነገር የሌለ እስኪመስላት ድረስ ሊያደርጋት ይችላል። ግን አሁንም ቢሆን መቀጠል ነው የምትመርጠው። ምክንያቱም ደግሞ የእናት ጡት ወተት ምግብ ብቻ አይደለም። ምቾት፣ ሙቀት እና ፍቅር እንደዚህ በንጹህ መልኩ የሚቀርብለት ነገር ስለሆነ ማለት ነው። የእናት ጡት ወተት ለልጆች ልክ እንደ የአበባ ማር ነው የሚሆነው ማለት ነው። ጡት ማጥባት ቀላል አይደለም፣ ደግሞ አይሆንም። በእያንዳንዱ የወተት ጠብታ ውስጥ መስዋዕትነት፣ ፍቅር እና ጸሎት ስላለ ማለት ነው። እና ደግሞ ያንን ልክ ልጇን በምትመግብበት ጊዜ በእያንዳንዱ ፈገግታ በደንብ አድርጋ ታውቃለች። ያንን እየሰጠችው እየከፈለችበት እንዳለች ማለት ነው። ምንም ከባድ ቢሆንም ያ ሁሉም የምታደርጋቸው ነገሮች ግን ዋጋ ያላቸው ነገሮች ናቸው። እንደዚህ ላሉ የጡት ወተት ለልጆቻቸው ለሚመግቡ እናቶች ሁሉ መስዋዕትነታችሁ፣ ትዕግስታችሁና የማይናወጥ ፍቅራችሁ ሳይታይ ወይም ደግሞ ሳይደነቅ የሚታለፍ ጉዳይ አይደለም። እናንተ የምታስደንቁ ጀግኖች እናቶች ናችሁ። ልትበረታቱ ይገባል። ሳላበረታታ ሳላደኝ አላልፍም። እና ደግሞ ያ ለህይወት ዘመን ሙሉ የሚቆይ ስጦታ እያበረከትሽ እንደሆነ ልታሰቢ ወይም ደግሞ ልታውቂ ይገባል፣ ለልጅሽ ማለት ነው። ይህንን እንደዚህ ስል በተለያየ ችግር ምክንያት ለማያጠቡ እናቶች ክብር የለኝም ማለት አይደለም፣ ወይም ደግሞ እያቃለልኩኝ አይደለም። ነገር ግን ይሄኛው ፓርት ስለማይና ስለማይበረታታ እሱን ለማበረታታት ነው እንጂ የምታጠባም የማታጠባም እናት ጀግና ነች። እናትነት በራሱ ራሱን የቻለ የሚሰጠው ጀግንነት አለ። ጀግና ነች። ሳላበረታታ አላልፍም። ለሁሉም እናቶች ክብር አለኝ። ይሄ እዚህ ጋር ይሰመርበት። ነገር ግን ይሄኛው ፓርት ስለማይነገርና ብዙ ሰዎች ስለማያወሩ ስለማያደንቁ ላበረታታቸው ብዬ አስቤ ነው ይሄንን ቪዲዮ የሰራሁት እንጂ እነዛን ለማናናቅ ፈልጌ አይደለም፣ ወይም ደግሞ ላለማበረታታት አይደለም። እነሱም በጣም ነው ማበረታታው፣ በጣም ነው ማከብረው። እንዳልኳችሁ እነዚህኞቹ ስለማይነገርላቸውና ስለማይወራላቸው ለዛ ነው ይሄንን እንደማበረታቻ ልነግራቸው ያሰብኩት። ለእያንዳንዱ ባል ወይም ደግሞ አባት ደግሞ ይህን መናገር ፈልጋለሁ።
የጡት ወተት ለምትመግብ የልጅህ እናት ወይም ሚስትህ አበረታታት፣ አድንቃት። ብቻዋን እንዳልሆነች ደግሞ በደንብ አድርገህ እንድታስታውሳት እፈልጋለሁ። ምክንያቱም ያንተ ፍቅር፣ ማበረታቻና እርዳታ ለእሷ በጣም አስፈላጊ ነገር ነው በዚህ ሰዓት ላይ ማለት ነው። ጡትን መመገብ ቀላል አይደለም። ነገር ግን ደግሞ ችላ እያደረገችው ነው አይደለም። ማክበርና ማመስገን የግድ ያስፈልጋል ማለት ነው። ይሄ ቪዲዮ ከጠቀማችሁ ላይክ፣ ኮሜንት፣ ሼር አድርጉ። እንዲሁም ደግሞ ይሄ ኮንተንት የሚመቻችሁ ከሆነ ሰብስክራይብ አድርጋችሁ የተሰማውን ትችላላችሁ። ይሄ ቪዲዮ ሊጠቅም ይችላል ወይም ደግሞ ይሄ ቪዲዮ ቢሰማ ሊበረታታ ይችላል ብላችሁ ለምታስቡት ሰው ሁሉ ሼር አድርጉላቸው። ለሚያጠቡ ወይም ደግሞ የጡት ወተት ለሚመግቡ እናቶች ሼር አድርጉላቸው፣ ይበረታታሉ እያስባለሁ። እንደጠቀማችሁ ይሄ ቪዲዮ ተስፋ አደርጋለሁ። ሰብስክራይብ ስለምታደርጉ፣ ላይክ፣ ኮሜንት፣ ሼር ስለምታደርጉልኝ ደግሞ ከወዲሁ አመሰግናለሁኝ። ስላተከታተላችሁ ስላዳመጣችሁ አመሰግናለሁ። ቀጣይ እንግዲህ በሌላ ቪዲዮ በሌላ ቶፒክ እንገናኛለን። በዚሁ አጋጣሚ እንድንወያይባቸው እንድንነጋገርባቸው ወይም ደግሞ ሀሳብ አስተያየት እንድንሰጥባቸው የምትፈልጓቸው ጉዳዮች ካሉ ኮሜንት ላይ አስቀምጡልኝና ስለዛ ጉዳይ የምንወያይ ይሆናል፣ የምናወራ ይሆናል ማለት ነው። አመሰግናለሁ ስለተከታተላችሁ። ቴንኪው ባባይ